ለምሮ ገስታኝ ደስ የሚልሽ? ያለኔ ደስ አይለኝም። ናፍቄ ስለነበር ነው አይደል? ማለቀው ሰው እንዴት ናፍቀኛል? ባክሽ ናፍቄሻለሁ። ከበርግን አንስተው ወደ እህቶት ቤት ሲወስዱት ነው ለትዬ ስንዱ ሲሰጧቸው ተከትዬ አይቼ ነበር። ከአንድ ዓመት ተኩል በኋላ ተመልሼ መጥቼ ትዬ ስንዱ ስጠይቅ ብዙም አልቆየም። አላጠብሽውም እንዴ? ያማሃል እንዴ? ያማሃል? ስድብ አልወድምሽ። ከኪሱ ውስጥ ነው ያገኘሁት። አይኑን እያንከራተተ እጁን እያራገበ መልሼ እንዳቅፈው ሲማጸነኝ ጨክኜ ጥዬው ሄድኩ። እባክሽ አታልቅሽ። እኔ ጋሽ ትተዋውቃላችሁ እንዴ? ያሺ እዚህ ነበር የምትኖሪ ማለት ነው? አይ ከመጣን ጥቂት ወራት ሆኖናል። ከመጣን ቤተሰብ መሰረትሽ? ቤተሰብ እንኳን አልመሰረትኩም። ከልጄ ጋር ነው የመጣነው። መድኃኒት ማዋጥ ያለብኝን ሰዓት ሁሌ ነው የምረሳው። ታዲያ አላርም ሞላ? ሞክሬ ነበር ግን አላርም ሲጮህ ለምን እንደሞላው ረሳዋለሁ። ያኔ በጣም የሚከብድሽ ነገር ብትለኝ የእናንተ አጥር ላይ መውጣት ብዬ መልስልህ ነበር። ዛሬስ? ዛሬማ ከዚያ አጥር ላይ መውረድ። እንዴ ማለት እዚያ አጥር ላይ ስቀመጥ በጣም ደስ ይለኛል። ከዚያ አጥር ወርጄ ስመለስ ግን ደስታዬን ማጣው እየመሰለኝ ይፈራል። ሌላ ሰው ይኖራል እንዴ ተመላላሽ የሚፈልግ? እንዴ ወጣሽ እንዴ ከዛ ቤት በአንድ ቀን? ምን ነው አልተስማማችሁም እንዴ? እባክህ እንደምንም ሌላ ፈልግልኝ። አንድም ቀን ያለ ስራ ማደር አልችልም። አሁን የጠየቀኝ የለም። አዲስ ነገር ካለ ግን አሳውቅሻለሁ፣ እደውልልሻለሁ። ሄሎ የሺ አስራት ነኝ። እባክሽን ሌላ ስራ እስክታገኝ እንኳን ቢሆን እኛ ጋር ቆይ። ይልቅ ስራሽን ዛሬ መጀመር ትችላለሽ። እሱ መጥቶ ተቀመጠ። ከዛ እሷም ተመቻት ነገር ሄዳ ልታናግረው ስትል አደናቅፋት ድፍት። እሱስ ቀና ብሎ ቼክ ሊያረጋት መሰለህ። በቃ ተይው፣ አትንገሪኝ፣ አየዋለሁ። ፊልሙ እኮ እንግሊዘኛ ነው። አንቺ ደግሞ ምን ያስገለፍጥሻል? እንግሊዘኛ ከኔ ተሽለሽ ነው? እኔማ ከሷ ጋር ነው የማየው። አይዞህ በቃ አንተ ደግሞ ከኔ ጋር ታያለህ። አንቺ ስትሆኚ ምን ያስገለፍጥሻል? ከየግል ትምህርት ቤቱ እየተባረርሽ እንግሊዝኛ ከመቻል ውጪ ምን ያወቅሽው ነገር አለ? አፍን አትክፈት እንዳልፈነክት። አንቺ ደግሞ እሱንም ፈንክተሽ ከዚህም እንዳትባረሪና አንደኛ ሽኑ ቤት ቁጭ እንዳትይ። የግልን እንደሆነ ደርሰሽዋል። አረ ዝም በያት። በዚሁ ከቀጠለችማ በሚቀጥለው ዓመት የርቀት መመዝገቡ አይቀርም። ተፈንክታ አንተም ነገ ከትምህርት እንዳትቀር ለምን አርፋ አትሄድ? ለነገሩ ገብተም ቀርተም አንድ ነው።
አብረን እንሄዳለን። ቦርሴና አይ ዛሬ ላይብረሪ ያመሻል። አንቺ እሺ? ለምን እንደምጠላሽና ለምን ላጠፋሽ እንደምፈልግ ታውቂያለሽ? ዳኒን ታፈቅሪዋለሽ አይደል? ሌላኛው አንቺን የማጠፋበት ምክንያት ደግሞ አንቺ ያወቅሽውን ዳኒ ሰም ማለት ነው። እሺ ከሱ ጋር መሆንሽን ካላቆምሽ ደግሞ እዚህ ትምህርት ቤት ውስጥ ወይኔ ወይ አንቺ እንቀራለን። አስቢበት። ያሰብሽው ሁሉ ስህተት ነው። ዳኒ ጓደኛዬ ብቻ ነው። ከኔ ምንም ነገር ፍላጎት እንዲኖረው አልፈልግም። እኔም ለሰዎች እንደዛ ነው የምለው። አንቺ ደግሞ ማንሽ? የሺ ይባላል። ኦኬ አዲሷ ሰራተኛችን ነሽ? አዎ። መክሰስ ቢጤ ላምጣልሽ? ቢጤውን ተይና መክሰሱ ላምጪልኝ። አናገርሽኝ? አይ መክሰሱን አምጪልኝ። አፍጥኙ እንጂ። ስሚ ስሚያሙ ሚጣ ብለሽ እንዳጠሪኝ እሺ? ማህደር ነው አይደል ስምሽ? አዎ። ቆንጆ ስም ነው ያለሽ። ያንቺን ስም ያምራልሽ? ተቀይመኛል አይደል? አዎ። በጣም ይቅርታ። ዛሬ ጥሩ ሙድ ላይ አልነበርኩም። በዛ ላይ እሷ መታ ስትጨመርብኝ በቃ ንዴቴን መቆጣጠር አቃተኝ እንጂ መሳደብ ፈልጌ አይደለም። ቅር ያለኝ እኮ ስለሰደብሽኝ አይደል? ሳገላግላችሁ ያገባም ስላልሽ ነው። እኔ ማለት ይሄን አላስታውስም ካልኩም ግን ከልቤ አይደል። የምር ከልብሽ አይደል? እንደዛ ከሆነ ያገባኛል ማለት ነው። የበለጠ ግን ለሷ ነው የሚያገባው። አልገባኝም። የልጅነት ጓደኛ ስለሆነች። አንቺም እኮ ጓደኛ ነሽ። አዎ፣ ግን ያው የወራት ጓደኛ ነው። ለእኔ ግን ለአመታት የማውቅሽ ያክል ነው የሚሰማኝ። ለዛ ይሆናል ለማደር የጠመደችኝ። እማዬ ትኩረት ስለምትፈልግ ነው እንጂ መልካም ልጅ ነች። ደግሞ ቃል እገባልሻለሁ በቅርቡ ሰላም ትሆናላችሁ። ምን ልታደርግ አስበህ? ከጊዜ በኋላ ሁሉም ነገር ትረሳዋለች። ዘላቂ ሀሳብና አቋም የላትም። ያው ካልሆነ ደግሞ ለአባቷ ወይ ለወንድሟ እናገራለሁ። ወንድም አላት እንዴ?
ወንድሟ አበይ ግን ያክስቷ ልጅ ነው። በቃ አስተዋውቀኝና ወንድሟን ጠብሼ አንተ ምንም እንዳለው ግን አረጋግጥላት። ምን ነው ጸቡ እኮ በእኔ ምክንያት አይደለም። በጣም ቆንጆና ጎበዝ ተማሪ ስለሆነች በትንሽ ቀንታ ነው። ያው እኔ ደግሞ የልጅነት ጓደኛ ስለሆንኩ ስለምትሳሳለሁ። አንተ ሳሳሳላት? ምን አይነት ጥያቄ ነው? በደንብ ሳሳላታለሁ እንጂ። ታድላ የሚሳሳላት ጓደኛና መከታ የሆነ ወንድም አላት። ምርጥ ጓደኛ ነው ያለው ሸት እንዴ? ወንድም ይሰጡን። እኔ ወንድም እንዲኖረኝ ብዙ ጊዜ እመኝ ነበር። እናቴ ግን ከኔ ሌላ ልጅ አልወለደችም። ወንዶች ደግሞ ለባዳ ሴት ወንድም መሆን አትፈልጉም። ደስ አይልም አይደል? እኔ ፈለግሽን ሆንልሻለሁ፣ ግን የማታለቅሽ ከሆነ ብቻ ነው። በቃ ሂድ። ማህደር እየጠበቀች ነው። ደግሞ እንዳታኮርፍ። ችግር የለውም። ዛሬ ላይብረሪ ቆያለሁ ስላልኳት አትጠብቀኝ። ትንሽ ቆይተን እንሄዳለን። አይ መሄድ አለብኝ። እናቴ ጥሩ ሁኔታ ላይ አይደለችም። በጊዜ እጅ አብሬያት መሆን አለብን። እሺ ትንሽ ልሸኝሽ። ሰፈርሽን በዛው ማይዋል ነጋዴው እናትሽን ይተዋወቃታል። አይ እናቴ ከወንድ ጋር ካየችኝ ትቆጣለች። ከትምህርት ቤት ከወንድ ጓደኛሽ ጋር መጥቶ የኔ ያክል ያስቆጣል? እናቴ እንደሱ አትረዳም። ድንገት ከወንድ ጋር ካየችኝ ትናደዳለች። እኔ ደግሞ እሱን አልፈልገውም። በቃ ልጅ ቻው። በዛ አይነትማ በጣም ብዙ ጊዜ ይፈጃል። ምኑ? ወንድም መሆኑ። ስንት ሰዓት ሆነ አባ? 11 ሰዓት። በግምት ነው እንዴ የምንነግረኝ? ሄሎ ሄላ ወይ እንዴት ነሽ? 11 ሰዓት ሆኗል። መድኃኒት ነው። ድምፅሽ ልክ አይደለም። ሰላም ነው? በቃ ላስታውስኝ የደወልኩት። ቻው። ደግሞ እዛ መናፈሻ ቁጭ ብዬ እየጠበኩሽ ነው። በእኔን ብዙ አምሮ ለመታየት ሳደግ ቶሎ ብለሽ ነኝ። ከዚህ በኋላ ግን የሰው ጆሮ ላይ ስልክ አይዘጋም። እሺ ቶሎ እንድትመጪ ብዬ እኮ
እሺ አይለበልኝ ግን ካረሰውት ነው። ይሄንን ስታዲያ ስንት ሰዓት እየደወልኩ አስታውሰ? ይሄን እንኳን እየመጣሽ አስታውሽ። ግን ለምን ነበር የፈለግኝ? እንዴት መጪ ነው? እስከ መቼ ነው መድኃኒትን ዋጥ እያልኩ ግን ማስታወስህ? እስከሚያልቅ ነው። መቼ ነው የሚያልቀው? መቼ እንደምድን አላውቅም። በእናትህ አታሾፍ። ለ2 ወር ነው የታዘዘልኝ። ለ2 ወር? ግማሹን እኮ ውጭዋለሁ። ማን እያስታወሰ? እሱን እንኳን ረስቼዋለሁ። ግን ምንህ እንደሚያመህ ህመምንም ረሳኸው? ነይ እንጥፋ። ወዴት ነው የምንጠፋው? እሱን ስልደርስ ታየዋለሽ። ሳንደርስ ብትረሳውስ? አሁንማ መድኃኒቴን ውጫለሁ። ህመምን መርሳት ነው ማለት ነው። ጋሽ ልሂድ በቃ 11 ሰዓት ነው። ይገርማል። እንደ ቀልድ 2 ወር ሊሞላት ነው አይደል? ጊዜው ግን እንዴት ነው የሚሄደው? ይሄዳል ብቻ ይከፋል እንጂ ከፍጥነቱ የተነሳ ከህመም የቀድሞ መድኃኒት እያለቀብኝ ነው። እኔም እኮ የምልህ እሱ ነው። የ2 ወር መድኃኒት ተሳስቼ በ1 ወር እየጨረስኩ እየመሰለኝ ነው። መድኃኒቴን በትክክል ማዋጤን የማውቀው ዮናስ ገዝቶልኝ ሲመጣ። ታዲያ አሁን ማለቁን ነግረዋል? የሚያልቅበትን ቀን ከእኔ የበለጠ እሱ ያስታውሳል። ህመሜ ብቻ ነው መድኃኒቴን የረሳው። መድኃኒትን በአግባቡ እየወሰድክ ሙሉ ጤንነት የማይሰማ ከሆነ በጊዜ መድኃኒትን መቀየር አለብህ ማለት ነው፣ ህመሙ ሳይባባስብህ። ቆይ ለምንድን ነው የማትነግራት? እሷን መፈለጉና ትገኛለች ብሎ ማሰቡ ህመሜን ያቀልልኛል ስትል የነበርክ ሰውዬ የሺ ከተገኘች 2 ወር ሞልቷት እንኳ በሽታ እንዲቀልል ያላደረገው ለብቻ አፍና ያዝከው ሚስጥር ነው። ስለዚህ ነገ ዛሬ ሳትል ንገራት። ሞባይል ከኋላ አለ፣ አቀብለኝ እስኪ። ለዮናስ መድኃኒት መግዣ ብር ላስገባለት።
መድኃኒቴን እኮ ጨረስኩ። በደንብ ተሻለ? ከዚህ በኋላ በምን ሰበብ ልደውይልኝ? ከዚህ በኋላማ አልደውልልህም። እያመመኝ ነው። አይዞ፣ አልተሻለህም እንዴ? ተሽሎኝ ነበረ፣ ግን እንደማትደውይልኝ ስትነግሪኝ አመመኝ። ማለት መድኃኒቴን ስለጨረስኩ ብቻ እኮ አይደለም የዳንኩት፣ አንቺ ሁሌ ስለምትደውይልኝ ነው። ትቀልዳለህ እንዴ? የምሬን ነው። አይመስልሽ? ግን የምርህና መድኃኒትን ወጣ ጨርሰሃል? መድኃኒቴን ባልወጣስ አይሻልህማ? እሱን እኮ ነው የምልሽ። አንቺ ማትደውይልኝ ከሆነ አይሻለኝም ማለት ነው። እንደውም ከዚህ በኋላ በቀን አንዴ ብቻ አይደለም መድኃኒቴን የምወስደው፣ በቀን ብዙ ጊዜ ድምፅሽን ካልሰማሁ አልደለም። ከዚህ በኋላ አትሰማው። መድኃኒቴ እያልኩሽ ልትገይኝ ነው እንዴ? መድኃኒቴ ማን ያዘዘልህ? ልቤ። ለምን ያህል ጊዜ? ማለቴ ለስንት ወር? ለዘላለም። በጣም ታመሃል ማለት ነው። አዎ፣ መድኃኒቴን ሳልወስድ አንድ ቀን ካለፈኝ በሕይወት አልኖርም። እና ትደውይልኛለሽ አይደል? በቀን 2 ወይ 3? መሞት ነው በቃ። አትደውይልኝ? እህል ሳትቀምሺ በሁት ምድር ወዴ ነው የምትሮጪው? ወደ ሰኞ። ምን አስቸኮለሽ? ራሱ ይመጣልሽ የለም? ግማሽ መንገድ ሂጅ ልጠብቀው ብዬ እኮ ነው። ይሄን ያህል ሰኞ ምን ይዞልሽ ቢመጣ ነው? ፍቅር። ፍቅር? የትምህርት ፍቅር። የኔም ልጅ እንዳንቺ ትምህርቷን ትወዳለች። እንዴ? እሺ፣ ልጅ አለሽ እንዴ? አዎ፣ ያውም አንቺን የምታክል። ግን ምን ያደርጋል? ምን ነው? ሰሞኑን ትምህርት ቤት የመሄድ ፍላጎቷ እየቀነሰ ነው። ከትምህርቱ ሳይሆን ከተማሪዎቹ ቢሆንስ ችግሯ? አገሬ ባታውቂያት ነው። እሷ ቀናም ብላ ሰው አታይም። በዚህን ጊዜ አንገት ደፊዎች ናቸው እያስቸገሩ ነው ያሉት። እንዴ አንቺን ደግሞ ማን የሚያስቸግርሽ? አንድ አለች። ምን አሳዳጊ የበደላት ብትሆን ነው አንቺን ወርቋ ልጅ የምታስቸግርብኝ? አንቺን የመሰለች እናት አታ ይሆናላ። ታዲያ ወሰጂኝ። እጭኗ ስር ገብቼ ነው ስርዓት ማስተምራት። ለጊዜው ከኔ አቅም በላይ አይደለችም። ከኔ አቅም በላይ ከሆነች ግን ጭኗን ብቻ አይደለም ጭንቅላቷን ነው አሳልፌ የምሰጥሽ። እኔ የምልሽ እሺ፣ አምሮብኛል? ፀሐይ ይመስልሻል? ደመና ቀጥሮኝ እኮ ነው። ብታይ ስትደውልልኝ እንዴት ደስ እንዳለኝ። እቤት መዋል በጣም ደብሮኝ ነበር። እኔም እኮ ቀኑ ከብድ ስለኔ ደወልኩልሽ። እና አሁን ቀኑ ቀለለ? ከቀደሙ ይሻላል። ምን ተገኘ? አንቺ እንድልሽ ፈልገሽ ነው አይደል? ባትለኝም አውቃለሁ። እንዴት? እንዴ እኔ እኮ እንደ ቤዛ ትናንትና አይደለም ማቀ በሳማ ስትገረፍ ጀምሮ ነበር እኮ አምባን ተጠርግልኝ ነበር። አትርሳ እንጂ። አፍንጫሽን እየተከተልኩ ሳናፍትሽ እንደነበረም አትርሽ። ቆይ እሺ ባናድግ ይሻላል ነበር እንዴ? አሁን በእጅሽ መናፍጥ አለመድሽም እንዴ? አሁንማ ለቀቄም እችላለሁ። እና ታዲያ ምንድነው ልጅነትን ያስመኘሽ? እቃቃ መጫወት። የውሸት ባልና ሚስት መሆን አማርሽ? የእውነት መሆን ካልተቻለ እሱስ ነው።
እንደ ልጅነታችን የውሸት ባልና ሚስት ነው እንዴ? እውነተኛዋ ደግሞ ጨዋታችን የእውነት መስሏት ብትቀርስ? አንተ የእውነት እንድትሆን የምትመኛት ሴት ማናት? የት ነች? ቅርብ ነች። ምን ያክል ቅርብ? በጣም ቅርብ። ያንቺስ? የኔም ያንቺም የኔም ያን ያክል ቅርብ ከሆኑ የምንኖረው ብቻ እየሰሙ እንዴ? እኔ ደግሞ የምፈራው እኔ እናንተ የምናወራውን እያወሩ እንዳይሆኑ። ጋሽ ሊሄድ ነው። በቃ ደህና ያምሽ። ልትሄጂ ነው? አዎ። እኔ የምልሽ ይህ መመላለሱን ተይ ብልሽ እምቢ አልሽ አይደለም? ይህም እኮ ቤትሽ ነው። ለአንቺ እንደው አዲስ አይደለም። ግድ የለም መመላለሱን ፈልጌው ነው። ያልኩሽ ክፍል እኮ አሁንም ባዶ ነው፣ ማንም አይኖርበት። እዛ ለኪራይ የምታወጪውን ለአንዳንድ ነገር ብትጠቀሚበት አይሻልም? ግድ የለም ይቅርብኝ። አመሰግናለሁ ጋሽ። የሺ አስቢበት። የሺ እሺ ጋሽ አስብበታለሁ። ደህና ነሽ? ሰላም። አስራት ምን ነው በሀሳብ ጭልጥ አልክስ? አይብልልኝ ባይልልኝ ነው። ዝም ብለህ ነው እንጂ እኮ ያን ያህል አያስጨንቅም። ስራዋን ጨርሳ በሄደች ቁጥር ባትመለስ የሚለው ጭንቀት ድሮ ጠፍታ ከነበረችበት ጊዜ በላይ ያስጨንቀኝ ጀምሯል። ለምን አትመለስ? ከአጠገቤ መራቅ የለባትም። እውነቱን ቀስ ብዬና ባብዬ እንድነግራት ጊዜ ያስፈልገኛል። ታዲያ እውነቱን ለምን አትነግራትም እና አትገላገል? እሷ እኮ የምታውቀው ልጇ እንደሞተ ነው። ግድ የለም ለሱም ቢሆን መላናት። ልጅ ዮናስ ሰላም ናችሁ ጋሼ? እንዴት ነህ? ደህና ነኝ ጋሼ። ደህና ነህ? እንዴት ዋላችሁ? እግዚአብሔር ይመስገን። ተረጋጋ እንጂ አስራት። ሁኔታዎችን እያጋነንካቸው እንደሆነ ግን ታውቀዋል። አንድ ነገርማ ማድረግ አለብኝ። ምንም ነገር ከዓይኔ መራቅ የለበትም። ማፍቀር ይከብዳል ወይስ ማፍቀርን መናገር? ሁለቱም ቀላል አይደለም። እንደኔ ግን መናገር የሚከብድ ይመስለኛል። ይከብዳል ወይስ ያስፈራል? እንደፈለግሽ በይ። አጠገቤ ሆና ተራውሬ ለማውራት ምንም ሳይከብደኝ ስለ ፍቅር ሲወራ አፌ ሁሉ ይተሳሰራል። እና አሁን አጠገብ ናት? ሁሌም አጠገቤ ናት። ታዲያ ነገራታ። ምናልባት እኮ እሷም ካንተ አፍ እስኪመጣ እየጠበቀች ሊሆን ይችላል። አይሆንም ብትለኝስ? አትልህም። ከጧት ግን ሰው አልሆነም። እሷ እና ሁሉ ጠይቃት። አሁን ጠይቃት። ዮናስ ያንን ባዶ ቤት ተው ስልም ቢያልክ አይደለም? አሁንማ አልፎ አልፎም ቢሆን እየመጣ የምታድረውን ትተኸዋል። አንዳንዴ እየመጣዋል። ከዚህ በኋላ ግን እዚህ ነው የምትኖረው። እዛ ባዶ ቤት እንድትሄድ አልፈልግም። አሁን ባለፈው መድኃኒቱን ያስቀምጥክበት ቦታ ጠፍቶ በመከራ ነው የተገኘው። ገሴ ሲመጣ እኮ ተኝተህ ነበር። ስትነሳ እሰጥሃለሁ ብዬ መኝታ ቤት የረስቼ ወጣሁ። እኔም ተጨንቄ ነበር። ማደር ስትነግረኝ ነው የተረጋጋሁት። የመድኃኒቴ ሰዓት ካለፈ በኋላ ቢገኝ ምን ጥቅም አለው? ጤናዬ በጎ ሆኖ በህይወት እንዲቆይልህ አትፈልግም? ኧረ እፈልጋለሁ።
ታዲያ ካጠገቤ አትራቃ። እቤት ስገባ ልጣ። እሺ አጎቴ፣ ከዚህ በኋላ እዚህ ይሆናል። አፈቅራለሁ።